ምንም እውነታውን መሸሻ አያስፈልግም። ከሰዎች አብዝተን እየጠበቅን አብዝተን የተጎዳንባቸው አጋጣሚዎች ሁላችንም ህይወት ውስጥ አለ። ተስፋችንን ህልማችንን ይበልጥ የጣንባቸው ኋላም አንገታችንን ያስደፉ ብዙዎች ናቸው። ቃል ገብተው ቃላቸውን ያጠፉ እንዲሁም ብዙዎች ናቸው። በዛሬው ቪዲዮአችን ከሰዎች መጠበቅ እንደሌለብንና ጉዳት እንደሚያስከትል ከህይወታችን ተሞክሮ ልናጫውታችሁ መጥተናል። ይህ በማለዳ ዩቲዩብ ቻናል ነው። ፍጹም መንገሻ ነኝ። አብራችሁን ቆዩ። ብዙዎቻችን ሰዎች ላይ ተስፋችንን ጥለናል። ብዙዎቻችን ብዙ ኃላፊነቶችን ለሰዎች ሰጥተናል። ብዙ ሰዎች ቃል ገብተውልናል። ሰዎች ላይ ያሳደርነው ተስፋ የሰጠናቸው ኃላፊነቶች እንዲሁ የተገባልን ቃሎች በሙሉ አልተፈጸሙም። በዚህ አማካኝነት ደግሞ ከሰዎች እየጠበቅን ከሰዎች ብዙ አተናል ማለት ነው። ብዙ በማጣታችን ደግሞ ብዙ ተጎድተናል። ዋና ዛሬ ልናነሳው ያሰብነው ጉዳይ ምንድነው? ከሰዎች ብዙ መጠበቅ እንደሌለብን፣ አብዝቶ መጠበቅ ደግሞ አብዝቶ እንደሚጎዳን በይበልጥ ልናነሳው ነው የመጣ ነው እና በተለይ ወጣቶች ትምህርታችሁን እየተማራችሁ አንተ ትምህርት ስትጨርስ እኔ ጋር ትሰራለህ የሚሉ ሰዎች ይኖራሉ። ብዙ ቃል የገቡልን ትምህርታችንን ከጨረስን በኋላ ግን እንዳለ ተስፋ ያደረግናቸው ነገሮች ዜሮ ሲገቡ ወይም ደግሞ የውሸት ቃል እንደነበሩ ስናስብ በጣም ተስፋ የመቁረጥ ሀሳብ ውስጥ እንገባለን። ሰዎችን የማመን ፕሮባቢሊቲያችን ዜሮ እናደርገዋለን። እኛ ብቻ ላይ የተፈጠረ ይመስለናል። ነገር ግን አብዛኞቻችን ህይወት ላይ የተፈጠረ ነገር ነው ማለት ሰዎች ቃል እየገቡ ነገር ግን ቃላቸውን ማጠፍ ፈልገው ላይሆን ይችላል። ያሉበት የህይወት ሁኔታ አስገድዷቸው ሊሆን ይችላል ያሉትን ነገር እንዳይፈጽሙ ያደረገው። ነገር ግን ሁላችንም በህይወት ስንኖር ማንን ነው መጠበቅ ያለብን? ከጓደኛ ነው መጠበቅ ያለብን? ከቤተሰብ ነው መጠበቅ ያለብን? ከፍቅረኛ ነው መጠበቅ ያለብን? ከእህት፣ ከወንድም፣ ከጎረቤት ከየት ነው መጠበቅ ያለብን? እስኪ ራሳችንን ብንጠይቀው አሪፍ ነው፣ ደስ ይለኛል። ምክንያቱም ሰዎችን ተንተርሰን ብዙ ጉዳዮችን አሳክተን ሊሆን ይችላል። ነገር ግን ይሄ ነገር 100% ይሳካል ብለን ስንጠይቅ በፍጹም አይሳካም። ምክንያቱም ሰውን ተደገፍክ ማለት 100% መተማመኛ አይደለም ማለት ነው። ከሰው ጠበቅክ ማለት 100% መተማመኛ አይደለም ማለት ነው። ይህን ያልኩበት ምክንያት ምንድነው? በእርግጠኝነት ይህን ቪዲዮ እያየ ያለ ወጣት ትኖራለህ። በተለይ እኔ ተስፋዬ በቤተሰቤ እጅ ነው ብለህ፣ እኔ ተስፋዬ በአባቴ በእናቴ ሀብታም ናቸው ቤተሰቦቼ ብለህ የምታስብ ወጣት ካለ ለምንድን ነው ፈጣሪህን ሙሉ በሙሉ ተስፋ ማታደርገው? በህይወታችን ላይ ስንኖር ሙሉ በሙሉ ተስፋ ማድረግ ያለብን መጠበቅ ያለብን ከፈጣሪና ከፈጣሪ ብቻ ነው። አንደኛ ጠይቀ ነው ረጅም ጊዜ ቢወስድ እንኳን መልሱ የሚሰጠን ፈጣሪያችን ነው። አውትካሙ ራሱ ያማረ ነው፣ የተደሰተ ነው። አጠቃላይ ከሰዎች መጠበቅ የለብንም። ከጓደኛ ጠብቀን ብዙ ከጓደኛ ያጣናቸው ነገሮች አሉ። ከፍቅረኛ ጠብቀን ብዙ ከፍቅረኛችን ኤክስፔክት አድርገን ያጣናቸው ነገሮች አሉ። እንዲሁ ከቤተሰብ ብዙ ጠብቀን ብዙ ያልተሳኩ ያልተደረጉልን ነገሮች አሉ። ምክንያቱም ግን ይሄ ሁሉ በእነሱ አለማድረግ ፈልገው ነው ወይ ብለን ስንጠይቅ ምናልባት ፋይናንሻል ፕሮብሌም ሊሆን ይችላል። ምናልባት ያሉበት ህይወት ኮንዲሽን ሊሆን ይችላል። ምናልባት ደግሞ የእኛን ጥንካሬ እግዚአብሔር ፈልጎት ቢሆንስ? እኔ ብዙ ጊዜ የማምነው ምንድነው እኛ ሰዎችን ከመደገፍ ይልቅ ፈጣሪያችንን ዲፔንድ ሆነን ሁልጊዜ ጥገኛም ከሆነ በሰዎች ሳይሆን በፈጣሪያችን ነው። ሰው ይሰለቸ። ለምንድነው ሁልጊዜ እኛ ከሰው ዲፔንደንት ሆነን የምንቀጥለው? ዲፔንደንት መሆን የለብንም። እኛ እንደውም ከቻልን ከራሳችን አልፈን ለብዙዎች መትረፍ ነው ያለብን። ነገር ግን በተለይ ኢትዮጵያ፣ በተለይ ኢስት አፍሪካ ስንኖር እውነት ለመናገር ሁሉም ነገር አልጋ በአልጋ ላይሆን ይችላል። ወጣት ስንሆን፣ ተማሪዎች ስንሆን ብዙ የምንጠብቃቸው ሰዎች ሊኖሩ ይችላሉ። ብዙ ምናልባት ውጭ ሀገር ወስዳቸዋለሁ ብሎ ቃል የገቡ ሰዎች ይኖራሉ። ምናልባት ህይወትህን እቀይርልሃለሁ ብላ ቃል የገባችልህ ፍቅረኛ ትኖራለች። ምናልባት ደግሞ በቃ እንደዚህ አይነት ነገሮች ህይወታችንን ተስፋ እያደረግን እነዚህን ተስፋዎች ግን ስናጣ በተለይ ወጣቶች ምንድነው የምናደርገው? ወደ አላስፈላጊ ነገሮች ነው የምንገባው። ቢኮዝ ምክንያት አግኝተናል ማለት ነው። ምክንያቱ ደግሞ ምንድነው? በቃ እንትና እኮ እንደዚህ አድርግልሃለሁ ብሎ፣ እንትና እኮ እንደዚህ ወስድሃለሁ ብላኝ፣ እንትና እያሉን ብቻ በምክንያት ታጥረን ራሳችንን ሁልጊዜ እስር ቤት ውስጥ መክተት ነው የምንፈልገው። ለምሳሌ እስር ቤት ውስጥ መክተት የምንፈልገው በተለያዩ አልባሌ ነገሮች። በተለይ ወጣቶች ሱስ የመግባታቸው ዋናው መንስኤ እኔ ከገባኝና ከተረዳሁት ብዙም ደግሞ ካየኋቸው ነገሮች ዋነኛው ምክንያት ምንድነው? ከሰዎች ብዙ መጠበቃቸው ነው። ከሰዎች መጠበቃችን እኛ በማናቀው መንገድ ወደ መጥፎ መንገድ ያመራናል ማለት ነው።
እነዛም የምንጠብቃቸው ሰዎች አይደሉም ወደ መጥፎ ነገር የሚያመሩ። ነገር ግን ነገሮችን ኤክስፔክት ያደረግናቸው የጠበቅናቸው ቱማች ትረስት ያደረግናቸው ነገሮች ሳይሳኩ ሲቀሩ በቃ እኔ አይሆንልኝም፣ እኔ አይሳካልኝም፣ ከዚህ በኋላ በቃ የኔ ዕጣ ፈንታ ይሄ ነው። ዕጣ ፈንታ ባይዘው ዕጣ ፈንታ ወሳኙ እኛ ራሳችን ነን። ዕጣ ፈንታ የሚባል ነገር የለም። ይሄ ነገር ቢሳካ ኖሮ እኮ ህይወቴ ይቀጥል ነበር፣ ይሄ ነገር እንትና ቃል ገብቶ ቃሉን ባይሽር ኖሮ እኮ አሁን የትና የት በደረስኩ ኖሮ እያለን ሁሌ በምክንያት እየታጠርን ሰዎች ባሉን ነገር ዲፔንደንት ሆነን ቃል ስላልተገባለን ሁልጊዜ ሰዎችን ብሌም እያደረግን ህይወታችንን ወደ መጥፎ ነገር እናስኬዳለን። ህይወታችን ላይ ቁልፍ ሚና ይጫወታሉ ብለን ያሰብናቸው ሰዎች ከህይወታችን ወጥተው አያውቁም። በትናንሽ ኢንሲደንቶች አንዳንድ ጊዜ በጣም በቃ ቱማች ትረስት አድርገናቸው ግን ሳናስበው የሆነ በህይወት አጋጣሚ ከህይወታችን ወጥተው አያውቁም። ለምሳሌ እንበል አንተ አሁን የሀብታም ልጅ ከሆነ ወይ እሷ የሀብታም ልጅ ከሆነች ሁልጊዜ ቤተሰቦቻቸውን ትረስት እያደረጉ ቤተሰቦቻቸው ላይ ዲፔንድ እየሆኑ ህይወትን እያስቀጠሉ ፊውቸራቸውን በራሳቸው የማይቀምሩ ከሆነ የሆነ ጊዜ ግን እንደዚህ ቤተሰቦቻቸውን ሲያጡ ቱማች ትረስት ቱማች ኤክስፔክት የሚያደርጓቸውን ሰዎች ሲያጡ ቶታሊ ዳሜጅ ቶታሊ ብሮክ ነው የሚሆነው። ሰው ዘላለማዊ አይደለም። ሰውን ከተደገፍን በህይወትም ልናጣው እንችላለን። ቃሉን ባያጠፍ እንኳን ይሄ በህይወት ላይኖርልን ይችላል። ለምንድን ነው ሰው የምንደገፈው? ሰው መደገፍ ጥሩ አይደለም። ሰውን መጠበቅ ጥሩ አይደለም። አይኖ ሁላችንም ሰዎች ነን፣ የመጠበቅ ባህሪ አለብን። ነገር ግን ቱማች የሆነ ከሰዎች መጠበቅ አያስፈልግም። እየጠበቅን ብዙ የተጎዳንባቸው አጋጣሚዎች አሉ። ስለዚህ ከኛ የሚጠበቀው ከኛ ያለውን አውጥተው መስጠት እንጂ ከሰዎች መጠበቅ አይደለም። ቱማች ኤክስፔክቴሽን ሁልጊዜም አስተሳሰባችንን ያወርድብናል፣ ሙሉ ህልማችንን ያጨልምብናል፣ ሰዎች ላይ ያለን ተስፋ ያወርድብናል። በቃ ካሁን በኋላ ሰዎችን መደገፍ እናቁም። ዋነኛው ምሰሶ አድርገን መያዝ ያለብን የህይወታችን ምሰሶ ህይወታችንን በስነ ስርዓት ሊቋቋምልን ወደ ትክክለኛው መንገድ ሊያመራልን ከህልማችን ሊያገናኝን ይችላል ብለን ማሰብ ያለብን ፈጣሪያችንና ፈጣሪያችን ብቻ ነው። ይህም ደግሞ ስናገረው እኔ ያየሁት እየኖርኩትም ያለ የተሳካ የሆነ ጥሩ ፊድባክ ያገኘሁት ከፈጣሪ ስለሆነ በጣም ጥሩ ሰዎች አሉ። እውነት ነው። ሁሉም የየራሳቸው የህይወት ፓዝ አላቸው። አንተ የውጭ ሀገር ዘመዶች ካሉ እስከ መቼ ነው የውጭ ሀገር ዘመዶች ላይ ተንተርሰህ ህይወትን ልታስቀጥል የምትፈልገው? እስከ መቼ ነው ብር እየተላከለ አንተ እዚህ እየተዝናና መኖር የምትፈልገው? ውጭ ሀገር ያሉ ሰዎች እኮ ደልቷቸው አይደለም ለአንተ ገንዘብ የሚልኩት። እነሱ የራሳቸው ህይወት ሳይኖራቸው ቀርቶ አይደለም ለአንተ ገንዘብ የሚልኩት። እንደዛ እያደረጉልህ ቀጥሎ ደግሞ የሆነ ጊዜ ያ ድጎማው ያ ቱማች ትረስ የምታደርጋቸው ቀን ቢቆምስ ያንተ ህይወት ምንድን ነው? ጥያቄ ውስጥ እኮ ይገባል። አንተ የምትመካበት የራስ የሆነ ነገር ያስፈልጋል። የራስ የሆነ ነገር ስታደርግ ደግሞ ሁልጊዜ ከጎን ልታደርገው ነው ልታስቀጥለው የሚያስፈልገው ነገር ፈጣሪህን፣ መንፈሳዊ ህይወትን በጣም ቀን በቀን እያደግክ መሄድ የምትፈልግ ከሆነ ሁልጊዜ ፈጣሪህን መደገፍ የምትፈልግ ከሆነ ወደ መንፈሳዊ ህይወት በደንብ ትኩረት ማድረግ ይኖርብሃል። ሰዎች ይሰለቻሉ። እህትም ቢሆን ወንድም ቢሆን አባትም እናትም ቢሆን ይሰለቻሉ። አንተ በራስህ ቆመህ ህይወትን ወደ ተሻለ የምታደርስበት ጊዜ መቼ ነው? ሰዎችም በአንተ ላይ ትልቅ ተስፋ የሚጥሉት መቼ ነው? ስለዚህ ከሰዎች ብዙ አትጠብቁ። ከሰዎች ብዙ እየጠበቅን ብዙ የምንጎዳባቸው ፓርቶች አሉ። በተለይ በፍቅር ህይወት። የፍቅር ህይወት ከሆነ አንተ ከራስ የሚጠበቀውን ፍቅር ስጥ። አይኖ ብዙ አይነት ነገር ከፍቅረኛ ልትጠብቅ ትችላለህ። ምናልባት ከምትጠብቀው በላይ ልታገኝ ትችላለህ። ነገር ግን ያ ነገር እድሜ ልክ ሊቀጥል ይችላል ማለት አይደለም። የሆነ ጊዜ ሚስ አንደርስታንዲንግ ሊፈጠር ይችላል። በዛ መሃል ግን ሁልጊዜ ፈጣሪ ካለ ሁልጊዜ ሶሉሽን አለ ማለት ነው። ስለዚህ ከቤተሰብህም ብዙ መጠበቅ የለብህም። ሁልጊዜ ቤተሰብ አንተን ይደጉምሃል ማለት አይደለም። አንተን ያግዛሃል ማለት አይደለም። አንተ እህት፣ ወንድም፣ ጓደኛ፣ እናት፣ አባት ሁሉም የየራሳቸው ህይወት መኖር ይፈልጋሉ። እና ይሄ ቪዲዮ በተለይ ትምህርት ጨርሳችሁ ስራ አተናል፣ ጓደኛዬ፣ እናቴ፣ ፍቅረኛዬ፣ እህት ወንድሞቼ፣ የስራ ባልደረቦቼ፣ በህይወቴ ውስጥ ያሉ ሰዎች በሙሉ ፊታቸውን አዞሩብኝ፣ እየጠበቅኳቸው ብዙ እያመንኳቸው ከዱኝ ለምትሉት ነው። ስለዚህ ይህን ቪዲዮ እያያችሁ በተለይ ፈጣሪያችሁን በጣም ኤክስፔክት ካደረጋችሁ ኦንሊ
ፈጣሪያችሁን ላይ እንደሆነ ከዚህ በኋላ የምትጠብቁት ከዚህ በኋላ ቱማች የሆነ ኤክስፔክቴሽን ሊኖራችሁ የሚገባው ከፈጣሪ ነው። በእርግጠኝነት ደግሞ ከፈጣሪ ከመጠን በላይ የምትጠብቁ ከሆነ ከመጠን በላይ ታገኛላችሁ። ይሄ ነው በቃ የሚሰራው። ቢኮዝ አንኳኩ ይከፈትላችኋል፣ ጠይቁ ይሰጣችኋል። እኛ ከልብ መጠየቅ ነው፣ ከልብ ማንኳኳት ነው። ከኛ የሚጠበቀው ማድረግ ያለብን ማድረግ ነው። በተረፈ ፈጣሪ ሞላዋል፣ ፈጣሪ ያሳካዋል። እኔ ይሄንን ስናገር በትክክል ያየሁት እየሆነም ያለ ወደፊት የሚቀጥል ነገር እርግጠኛ ሆኜ ነው የምናገረውና ቱማች ኤክስፔክቴሽን ከፈጣሪያችሁ እንጂ ከሰዎች አይሆን እላለሁ። በዛሬው ቪዲዮ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ይህ በማለዳ ዩቲዩብ ቻናል ነው። ፍጹም መንገሻ ነኝ። በማለዳ ዩቲዩብ ቻናል ሰብስክራይብ ማድረግ ግዴታ ነው። ምክንያቱም ተያይዘን አብረን እንደግ ስለሆነ መልእክታችን ሰብስክራይብ እያደረጋችሁ ስል መልእክቴን አስተላልፋለሁ። ቴንኪው፣ እወዳችኋለሁ።